እንዴት ናችሁ? መዲ ይባላለው። እንኳን ወደ ቻናሌ በሰላም መጣችሁ። የዚህ ቻናል አላማው የክች ሁሉ ጋር ሼር ለማድረግ እና በእግዚአብሔር ቃል ለመተናነጽ ነው። ጆይን ስላደረጋችሁኝ በጣም ነው የማመሰግነው። ዛሬ እንደ ሁሌው ይዤላችሁ የመጣሁት ቃል በጣም እኔን ከባረከኝ እግዚአብሔር እኔን ካበረታኝ ከእግዚአብሔር ቃል ክፍል ነው። ሁላችንም የምናውቀው ቃል ነው እና ይሄ ቃል የሚገኘው ሮሜ 4 ከቁጥር 18 እስከ 22 ድረስ ነው። ቃሉን አነባዋለሁ በጌታ በኢየሱስ ስም። ሮሜ ቁጥር 4 ከ18 እስከ 22 ነው። ባይብላችሁን አውጥታችሁ ወይም ደግሞ ኖት መውሰድ ከፈለጋችሁ ማለት ነው። እርሱም ለብዙ አሕዛብ አባት አደረኩ ተብሎ እንደተጻፈ ለሙታን ሕይወትን በሚሰጥ የሌለውን እንዳለ አድርጎ በሚጠራ ባመነበት በአምላኩ ፊት የሁላችንም አባት ነው። ዘርህ እንዲሁ ሊሆን ነው እንደተባለ ተስፋ ባልሆነ ጊዜ የብዙ አሕዛብ አባት እንዲሆን ተስፋ ይዞ አመነ። የ100 ዓመት ሽማግሌ ስለሆነ እንደ ሙት የሆነውን የራሱን ስጋና የሳራን ማህፀን ሙት መሆኑን በእምነት ሳይደክም ተመለከተ። ለእግዚአብሔር ክብር እየሰጠ የሰጠውንም ተስፋ ደግሞ ሊያደርግ እንዲችል አጥብቆ ተረዳ። በእምነት በረታ እንጂ ባለማመን ምክንያት በእግዚአብሔር ተስፋ ቃል አልተጠራጠረም። ይህ ቃል ሁላችንም እንደምናውቀው ስለ አብርሃም ነው። እንዴት አብርሃም በቃ ከ25 ዓመት ዌቲንግ ፒሪየድ በኋላ ይስሐቅ እንደተቀበለ እና ደግሞ ያለፈበትን የእምነት ጉዞ የሚያሳይ ነው እና በጣም የሚያስቀና እምነት ነው የአብርሃም እምነት በእውነት። እና እኔ በዚህ ሳምንት በጣም በቃ ያሰብኩት አብርሃም በቃ በእውነት በጣም በቃ ገረመኝ። ማለትም ህይወቱ እንትኑን አውትካሙን ሳይሆን አብርሃም ያመነው ራሱ የእግዚአብሔርን ካራክተር ነው እና እንዴት መሰላችሁ? ላይ አሁን ለምሳሌ እግዚአብሔርን እሱ በቃ ቢሰጠኝም ባይሰጠኝም እግዚአብሔር ቢያደርግም ባያደርግም እግዚአብሔር ለሙታን ህይወት ይሰጣል። እግዚአብሔር የሌለውን እንዳለ አድርጎ ይጠራል። የሚጠራ አምላክ እንደሆነ በእግዚአብሔር ታማኝነት ላይ ነው አብርሃም ልቡን የጣለው ማለት ነው። ለዛም ስለሆነ ለሙታን ህይወት በሚሰጥ አለ የሌለውን ደግሞ እንዳለ አድርጎ በሚጠራ በአምላኩ ፊት በቃ ያን ነው የአብርሃም እምነት በእግዚአብሔር ማንነት ላይ ነበር፣ በእግዚአብሔር ችሎታ ላይ ነበር እንጂ በነገሩ ላይ አልነበረም። እና በጣም የገረመኝ ነገር ማለት ነው በእግዚአብሔር ማንነት ላይ ስንመካ ሪጋርድለስ ኦፍ ስንት ጊዜ አውትካሙ ቢቆይም የጸሎት መልሱ ቢቆይም ዊ ኖ ዳት እግዚአብሔር በቃ ሁሉን ቻይ እንደሆነ እና አይ ዶንት ኖ ዛሬ በህይወታችሁ ምን የሞተ ነገር እንዳላችሁ አላቅም፣ ምን የሆነ ጊዜ ወሰደ ያረጀ ነገር እንዳላችሁ አላቅም። ግን በቃ ልባችሁ በዚህ ቃል እንዲጽናና የምናመልከው አምላክ የሌለውን እንዳለ አድርጎ የሚጠራ ነው፣ የሞተውን ደግሞ የሚያስነሳ ነው። አምላካችን እንደዛ ነውና የሰውን መንፈስ አይ ቲንክ ዘካርያስ 12 ላይ የሰውን መንፈስ የሰራ እውነት እኮ ነው። ላይክ እኛ የማይታየውን የሰውን መንፈስ የሰራ አምላክ ነው ያለን፣ የሚወደን ራሱን ለኛ ይሰጠንና ዛሬ ሜሴጄ ባጭሩ ምንድነው መሰላችሁ? በቃ በእግዚአብሔር ማንነት ላይ መታመን። በአብርሃም ህይወት ነገሮች ሁሉ ኦፖዚት ህም ነበረ። በምንም እንደ ፊዚካል ወርልድ በሰው አይምሮ በሳይንስ በምን አብርሃም ይወልዳል ተብሎ ሊታሰብ አይችልም። ግን አብርሃም በእምነት አክሽን ወሰደ በእምነት እና ዛሬ ምንም ነገር አገነስት ዩ ቢሆን እንደ እግዚአብሔር ቃል የተነገረ ነገር ግን በህይወታችን ስጋ ለብሶ ይመጣል። በቃ ምንም ነገር አብርሃም በእምነት በ99 ዓመቱ በሳራም አርጅታ ሙት የሆነውን ማህፀን የራሱን ሙት የሆነ ስጋ በእምነት ተመለከተ። ሂ ሆፕድ አገነስ ሆፕ እና ዛሬ ይሄ እንዲሆንልን በእግዚአብሔር ካራክተር ላይ ታምነን በእግዚአብሔር ማንነት ላይ ታምነን በእግዚአብሔር ተስፋ ቃል ላይ ታምነን የእምነትን ውጊያ እንድንዋጋ በቃ ይሄ እንዲሆንልን ይሄ መንፈስ እንዲያገኘን መጸለይ ይፈልጋለሁ። ሌላው ከአብርሃም በጣም የገረመኝ ነገር ማለት ነው በእምነቱ ሳይደክም ተመለከተ፣ ለእግዚአብሔርም ክብር እየሰጠ የሰጠውንም ተስፋ ሊያደርግ
እንዲህ ሊያደርግ ሊፈጽም እንዲችል አጥብቆ ተረዳ ይላልና አብርሃም ለእግዚአብሔር ክብር እየሰጠ ነበረ አክሽን ሲወስድ የነበረው። ሰው ክብር እየሰጠ ማለት ሳያጉረመርም ማለት ነው ነው። እና እንደውም ለእስራኤላውያኖች ምን ይላል? በአጥፊው እንዳጠፉ አታጉረምርሙ ይላል። አንዳንዴ እግዚአብሔርን ስንጠብቅ እየጠበቅን እኮ ነው። ሜቢ እሺ ስራም ሌትስ ሴይ ላይክ ዊር አፕላይንግ ፎር አ ጆብ ኮምፕሌን እያደረግን ለጆብ አፕላይ ማድረግ እንችላለን። ወይም ደግሞ እያመሰገንን እግዚአብሔር ለእኔ የሆነ ነገር አለው፣ እግዚአብሔር የኔን በር የሚከፍትና የሚዘጋ እግዚአብሔር ነው፣ እግዚአብሔር አይተወኝም፣ እግዚአብሔር አይጥለኝም እያሉ በእምነት እያመኑ አፕላይ ማድረግና እጭ ደግሞ ልሞክር አሁን ደግሞ እስቲ በቃ እዛ ብለውኛል ያለ አይደለ፣ በብስጭት በመማረር በምሬት ውስጥ ሆኖ አክሽን መውሰድና በምስጋና ውስጥ ዲፍረንት አውትካም ነው ያለው። እና አብርሃም ክብር እየሰጠ ነበረ ለእግዚአብሔር። he was glorifying God። እንደዛ ስለሆነ በእምነቱ በረታ እንጂ አልደከመም። እና ዛሬ በጌታ በኢየሱስን በቃ በእውነት እያጉረመረምን አምላካችንን አንጠብቅም። እንደው ምንም ነገር ቢቀር ማለት ነው መዳናችን ራሱ ተአምር ነው። ሙት እኮ የነበርን ሰዎች ነን እኛ። በእውነት ላይክ አስቡት መዳናችን ማለት ነው። ማለትም በቃ ኮምፕሊትሊ የሞተን መንፈስ የነበረንን ሰዎች፣ ፍርድ ብቻ የሚገባንን ሰዎች እግዚአብሔር አንስቶ የድንጋይ ልብ አስወግዶ የስጋ ልብ ሰጥቶ ልጁን የሰጠን ሰዎች ነን። እና ክርስቶስን ለመስጠት ያልሳሳ አምላክ how much more I think ሮሜ ላይ እንደዛ ይላል አይደለ? how much more ሌላውን ነገር አይሰጠንም። እና እግዚአብሔር የአብርሃም አይነት እምነት በሁላችን ውስጥ እንዲገባ በቃ በኃይልና በችሎቱ እንድንበረታ፣ በክርስቶስ ኢየሱስ እንድንበረታ፣ በመንፈሱ እንድንበረታ በእውነት ይሄ መንፈስ ዛሬ እንዲያገኘን መጸለይ ይፈልጋለሁ። በምንም አይነት ጉዳይ ልናልፍ እንችላለን። በምንም አይነት በቃ ይሄ በህይወት ይኖራል የማይባል ሜሬጅ ሊኖረን ይችላል። በፋይናንሳችን በጣም ብዙ ዳት ውስጥ ልንሆን እንችላለን። የሆነ ስራ በመፈለግ ውስጥ ልንሆን፣ ትዳር ለመፈለግ ውስጥ ግን በምንም አይነት ሰዓት እግዚአብሔር መስራት ይችላል። ግን እኛ ባለማመናችን የእስራኤልን ቅዱስ ልንገድበው እንችላለን። እስራኤላውያኖች እንዳረጉት ማለት ነው። ሴም ቲንግ አዲስ ኪዳን ላይ መጥቶ ኢየሱስ በናዝሬት ምንም ተአምር ሊሰራ አልቻለም። ዋይ they can't accept that like they were familiar ከኢየሱስ ጋር የአናጢው ልጅ አይደለም ብለው ኢየሱስን በዲቪኒቲው በእግዚአብሔር ልጅነት አይደለም የተቀበሉት፣ በአናጢው ልጅ ስለሆነ they limit Jesus Christ from working miracles in Nazareth። እና ዛሬ በጌታ በኢየሱስም በማጉረምረም በሊሚቴሽን ባለማስተዋል የእስራኤልን ቅዱስ በህይወታችን እንዳንገድበው አጭር ጸሎት ጸልየን እንጨርሳለን። እና ሰመራይዝ ለማድረግ በእምነት እንድንበረታ አንደኛ እግዚአብሔርን በማመን በካራክተሩ በማንነቱ የተናገረውን ሊያደርግ የሚችል አምላክ እንደሆነ በማመን እንበረታለን። ሁለተኛ ደግሞ በእምነት በእግዚአብሔር ማንነት ላይ ተደግፈን በእምነት አክሽን በመውሰድ ሶስተኛ ደግሞ ምንድነው ሳናንጎራጉር ክብር እየሰጠን ለእግዚአብሔር ክብር እየሰጠን አክሽን እንወስዳለን። አራተኛ ደግሞ ምንድነው ባለመጠራጠር እግዚአብሔር የተናገረውን የሚያደርግ አምላክ እንደሆነ ትላንትና የረዳን እግዚአብሔር ትላንትና የጸሎት መልስ ዛሬ እኮ የምንኖረው የጸሎት መልሳችንን ነውና ትላንትና የረዳን እግዚአብሔር ዛሬም እንደሚረዳን በእምነት እያሰብን አቤኔዘር እዚህ እንዳለ እያሰብን አጭር ጸሎት ጸልየን እንጨርሳለን። ሃሌሉያ ሃሌሉያ። እግዚአብሔር አባት ሆይ እናመሰግንሃለን። አንተ መልካም አምላክ ነህ። እግዚአብሔር አባት ሆይ በጌታ በኢየሱስ መልካምነት እግዚአብሔር ሆይ ህይወታችን ይነግረናል። እግዚአብሔር ሆይ በህይወት መኖራችን መልካምነትህን ይነግረናል። እግዚአብሔር አባት ሆይ ሃሌሉያ። ጸሎት የምትሰማ አምላክ መሆንህን ራሳችን ይነግረናል፣ ህይወታችን ይነግረናል፣ ማንነታችን ይነግረናል። እግዚአብሔር ሆይ የጥያቄ መልስ አይደለም አንተን የሚነግረን እግዚአብሔር ሆይ በእውነት ከድቅድቅ ጨለማ ወደሚደነቅ ብርሃን
መውጣታችን አምላክነትህን ይነግረናል። ገና ኃጢአተኞች ሳለን ገና ያንተ ጠላቶች ሳለን እግዚአብሔር አባት ሆይ በክርስቶስ ኢየሱስ ልጅ አንተኛን ማረግህ እግዚአብሔር ሆይ ይነግረናል። አንተ ደግ ነህ እግዚአብሔር ሆይ አንተ መልካም ነህ። አንተ ሁሉን ቻይ ነህ የዘላለም አምላክ። አንተ የሌለውን እንዳለ አርገህ መጥራት ትችላለህ። የሞተውን ማስነሳት ትችላለህ እግዚአብሔር ሆይ ባህሩን መክፈል ትችላለህ እግዚአብሔር ሆይ በኢየሱስ ክርስቶስም ከአለት ውስጥ ውሃ ማፍለቅ ትችላለህ እግዚአብሔር ሆይ በምድረ በዳ መመገብ ትችላለህ እግዚአብሔር አባት ሆይ ሃሌሉያ። የሚያስፈራህ የለም። የምታደርገውን አንተ ታውቃለህ እግዚአብሔር ሆይ ሁሉም ቻይ ነህ እግዚአብሔር ሆይ ዛሬ በአብርሃም ሕይወት ውስጥ እግዚአብሔር ሆይ የነበረው ያ የእምነት መንፈስ በእኛ ውስጥ እንዲበዛ እጸልያለሁ እግዚአብሔር አባት ሆይ በምንም አይነት ባርነስ እያለፈ ያለ ሰው ቢኖር በፋይናንሻል ባርነስ እግዚአብሔር ሆይ በስራ ባርነስ እግዚአብሔር አባት ሆይ በኢየሱስ ክርስቶስ በምን በሪሌሽንሽፕ መካንነት በስራ በፋይናንስ መካንነት እግዚአብሔር ሆይ እያለፈ ያለ ነፍስ ቢሆን ሃሌሉያ ሁሉን ቻይ የሆንከውን ሰማይና ምድርን የፈጠርከውን የሰውን ነፍስ የሰራኸውን ሃሌሉያ ምድርን ያለምንም ማንጠልጠያ ያቆምከውን ሃሌሉያ ሁሉን ማድረግ የምትችለው ኤልሻዳይ የሆንከውን ሃሌሉያ አንተን ማመን እንዲሆን እጸልያለሁ እግዚአብሔር ሆይ ሃሌሉያ። ሁኔታችን የምናልፍበት ላንተ ሌላ ስም እንዳያወጣ ከኤልሻዳይ ውጪ ሌላ ስም እንዳያወጣ እግዚአብሔር ሆይ በኢየሱስም እጸልያለሁ እግዚአብሔር አባት ሆይ በእምነት መበርታት እንዲሆን እጸልያለሁ እግዚአብሔር አባት ሆይ በጌታ በኢየሱስም ክብር እየሰጠን ላንተ መጠበቅ እንዲሆን እጸልያለሁ እግዚአብሔር ሆይ ሃሌሉያ። የተነገረላት ቃል ይፈጸማልና ያመነች ብጽዕት ናት እንደሚል የዘላለም አምላክ ሆይ የእምነት መንፈስ በውስጣችን መልቲፕላይ እንዲያደርግ ጸልያለሁ። ይሄ ቃል ወደኛ ከመምጣቱ የተነሳ የእምነት መንፈስ መልቲፕላይ እንዲያደርግ ሃሌሉያ። የእስራኤል ቅዱስ ሆይ እንዳንገድብህ ባለማመን እንዳንገድብህ ሃሌሉያ። በጥርጥር እግዚአብሔር ሆይ አንተ በህይወታችን ከመስራት እንዳንከለክል ዛሬ ጸጋህ እንዲረዳን እጸልያለሁ ሃሌሉያ። መንፈስ ቅዱስ ይሄንን ቃል በሚሰሙት ሁሉ ላይ የእምነት መንፈስ እንዲመጣ ሃሌሉያ። ትላንት የረዳህን አቤኔዘር ትላንት የረዳህን ትላንት ያገዝከን ሃሌሉያ ትላንት እግዚአብሔር አባት ሆይ ያወጣህን ዛሬም እንደምትረዳን እንድናምን ሃሌሉያ ትላንትናችን እንዲያስታውሰን ሃሌሉያ እግዚአብሔር አባት ሆይ መዳናችን እንዲያስታውሰን ሃሌሉያ ያንተ ልጅ መሆናችን እንዲያስታውሰን በኢየሱስ ክርስቶስ ስም ጸልያለሁ። የሁሉ ጉልበት ይበርታ እግዚአብሔር ሆይ በኃይል በችሎትህ የሁሉ ሰው ጉልበት ይበርታ እግዚአብሔር ሆይ ይሄንን ድምጽ የሚሰማ ሁሉ በመንፈስህ ይበርታ ሃሌሉያ። በኢየሱስ መንፈስ ይበርታ እግዚአብሔር አባት ሆይ አምላኩን የሚያውቅ ህዝብ ሃሌሉያ 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 አምላኩን የሚያውቅ ህዝብ ያደርጋል ደግሞም ይበረታል እንደሚል መበርታት ይሁን። አንተን በማወቅ መበርታት ይሁን እግዚአብሔር አባት ሆይ ሃሌሉያ። ይህ ስለሚሆን በህዝብህ አመሰግንሃለሁ እግዚአብሔር ሆይ አንተ በመጣህበት ሰዓት ደግሞ ትክክል ስለሆንክ አመሰግንሃለሁ እግዚአብሔር አባት ሆይ በኢየሱስ ስም ለልጅ ልጅ የሚደረግ የሚነገር ተአምር እግዚአብሔር ሆይ በእያንዳንዱ ሰው ቤት ስለምታረግ አመሰግንሃለሁ። አይን ያላየው በሰው ልብ ያልታሰበ ነገር መብቀል ስለሚጀምር አመሰግንሃለሁ። ክብርና ምስጋና ላንተ ይሁን አባት ሆይ ሃሌሉያ ሃሌሉያ። ስምህ ይባረክ ጌታ ሆይ ተመስገን፣ ስለ ሁሉ ተመስገን። አመሰግንሃለሁ በኢየሱስ ስም አሜን።
ሃሌሉያ በጣም ነው ደስ ያለኝ። እንደምትባረኩበት እኔ ምንም ጥርጥር የለኝም። ምክንያቱም እግዚአብሔር ቃሉን ይልካል። ቃሉን ሲልክ ደግሞ ሳይሰራ አይመለስም እና በኢየሱስም በቃ በልባችሁ ይህን ቃል መሸሸግ ይሁንላችሁ። በእውነት የሙሴ አምላክ ሃሌሉያ፣ ይህ የአብርሃም አምላክ የኛም አምላክ ነው። ሃሌሉያ ኢየሱስን የሰጠን ሌላውንም ነገር ይሰጠናል። እኛ ግን እያከበር ነው፣ ምስጋና እየሰጠን እያወደስ ነው። ሃሌሉያ ኤልሻዳይ ነህ እያል ነው። ጀሆቫ ሻማህ ነህ እያል ነው። ሃሌሉያ ኢን አወር ሳፈሪንግ አብረህን የሆንክ ፕሬዘንት አምላክ ነህ እያል ነው። ኢማኑኤል ሆነ የባሪያን መልክ ይዘህ ወደኛ መጣህና እናመሰግንሃለን እያል ነው። በሰማያዊ ስፍራ ከአብ ቀኝ መቀመጣችንን እያሰብን በቃ በዛ እየተደሰትን ሃሌሉያ። ሌላው ነገር ደግሞ እየሰገደ ወደኛ ይመጣል። ሃሌሉያ ምንም ጥርጥር የለኝም። እግዚአብሔርን ያስቀደመ እግዚአብሔርን ያከበረ ትውልድ በእውነት ባዶን አይሸኝም እና ይሄ መንፈስ እንዲሆንላችሁ ጸልያለሁ። እንደተባረካችሁ ተስፋ አደርጋለሁ። በጣም ሆፕፉሊ እኔ ሰጀሽን ካላችሁ እኔ ኦፒኒየን ካላችሁ ምናምን ፖስት አድርጉ። እግዚአብሔር ከእናንተ ጋር ይሁን። በጣም ነው የማመሰግነው ስላያችሁ። ላይክ አድርጉ፣ ሰብስክራይብ አድርጉ፣ ሼር አድርጉ እና ደግሞ ኤኒ ፕሬየር ቶፒክ ካላችሁ ፖስት አድርጉት። ቢካዝ ዋን ኦፍ የዚህ ቻናል ዋና አላማው በእውነት የሚጸልይ ትውልድ እንዲነሳ ነው። እግዚአብሔርን የሚፈልግ ትውልድ በጸሎት የሚማልድ ትውልድ እንዲነሳ ነው እና ፕሬየር ቶፒክ ካላችሁ ሼር አድርጉ። አብረን እንጸልያለን። እግዚአብሔር ይባርካችሁ። መዲናዬ መልካም ሳምንት ይሁንላችሁ። ቴንክ ዩ ገና ነው ገና 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 ነው ገና 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 ነው ገና ነው የአባቴ ስራ ገና ነው በኔ የጀመረ ገና ነው መቼ ተፈጸመ ገና ነው ማነው ቆሟል ያለ ገና ነው የአባቴ ስራ ገና ነው በኔ የጀመረው ገና ነው መቼ ተፈጸመ ገና ነው ማነው ቆሟል ያለ